እንግዲህ ማዕከላዊ ኢትዮጵያ ክልል ከተመሰረተ 2 ዓመታትን አሳልፏል። የስሙ አመጣጥ ያው በፊት የነበረው የሁላችንም መነሻ የነበረው ክልል የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ነበር የሚባለው። የመጀመሪያው የወጣው ክልል ሲዳማ በሚል ስያሜ ሲዳማ ክልል ተብሏል። ሁለተኛው የወጣው ክልል ደቡብ ምዕራብ ክልል ተብሏል። ሶስተኛው በጋራ የወጣ ነው ደቡብ ክልል ተብሏል። ይሄ ደግሞ ካለው የቦታ አቀማመጥ ተነስቶ በፊትም የመካከለኛ ዞኖች አካባቢ ይባል ነበርና ከሱ ስያሜ ተነስቶ ለማዕከላዊ መንግስትን በጣም የሚቀርብ ቦታ በመሆኑ አማካኝ ቦታ በመሆኑ በቅርብ ርቀት የሚገኝ አማካኝ ቦታ በመሆኑ የተለያዩ ስሞች ለውድድር ቀርበው እንደነበረ መረጃ አለኝ። ግን ማዕከላዊ ኢትዮጵያ የሚለው ስም በጣም አፕሮፕሪየት በመሆኑ ከቅርበት አንፃር እና የተለመደ ማጠራር ነበር። መካከለኛው ዞኖች ተብሎ ይጠሩ ነበር። ከሱ የተወሰደ እንደሆነ መረጃ አለኝ። ክልሉ የመጨረሻው ደቡብና ይሄኛው ክልል ሲዋቀር በእኛ ክልል አብረው የተዋቀሩት ወይም የተጋመዱት ዞኖችና ልዩ ወረዳዎች በውስጣቸው 10 ብሔር ብሔረሰቦች ይዘዋል። እነዚህ 10 ብሔር ብሔረሰቦች ለረጅም ጊዜ በጋራ ይኖሩ የጋራ እሴት ያላቸው በቅርብ ርቀትና በጎረቤትነት ለዘመናት አብረው መኖራቸው ባህልን የሚወራረሱ እንዲሁም አልፎ የጋራ ስነልቦና ያላቸው የጋራ ስነልቦናቸው በዘፈን ሊሆን ይችላል፣ በሀዘን ሊሆን ይችላል፣ በመጠያየቅ ሊሆን ይችላል፣ በንግድ ውስጥ ባላቸው ተሳትፎ ሊሆን ይችላል። የጋራ ስነልቦና ያላቸው መሆናቸው እነዚህን አጣምሮ በአንድ ማደራጀት ለወደፊትም ጠንካራ የሆነ ክልል ለመመስረት መሰረት ይሆናል ተብሎ ነው የታሰበው። ዋናው ጉዳይ ለረጅም ጊዜ አብረው ስለኖሩ የጋራ ስነልቦና የነበራቸው ህዝቦች ናቸው። የሄዱትስ የጋራ የላቸውም የሚል ጥያቄ እንዳይነሳ አላቸው። ግን ደግሞ በሚቀርባቸው አካባቢ በቅርብ ርቀት ሆነው ለመደራጀት እንዲመቻቸው ናቸው። የክልል አደረጃጀት እና የመሳሰሉት አደረጃጀቶች ታክቲክ ናቸው። በተለያየ ጊዜ የተለያየ አደረጃጀት ሊኖር ይችላል። ለምሳሌ በኃይለ ሥላሴ ጊዜ ጠቅላይ ግዛት የሚባል አደረጃጀት ነበረ። ከሚከተሉት ርዕዮት ተነስተው እሱን ተጠቅመዋል። በደርግ ጊዜ ክፍለ ሀገር ይባል ነበር። የሀገር ክፋይ ማለት ነው። ክፍለ ሀገር የሀገር ክፋይ የሚባል ነበረ። እንደሱ አይነት ያስተዳድር እንትኖች ነበሩ። በደርግ ጊዜም እንደዛ፣ በኢህአዴግ ጊዜ ደግሞ የአጠቃላይ የምንከተለውን ርዕዮት መሰረት አድርጎ የፌዴራሊዝም ሲስተም ስለሆነ እሱን ተከልሎ ክልል ተብሏል። አሁን ደግሞ እነዚህ ክልሎች ታስታውሱ እንደነበረ ለበርካታ ጊዜ 1፣ 5፣ 6 የሚሆኑ አሁን በእኛ ውስጥ ያሉ ዞኖች ሌላችም ዞኖች ክልል የሚሆን ጥያቄ ነበራቸው። ክልል ከምትሆኑ ሰብሰብ ብላችሁ በጋራ ብትደራጁ ይሻላል ተብለው ሲደራጁ የጋራ ስነልቦና ያላቸው በጋራ እንዲደራጁ ተደርጓል። ደቡብ ምዕራብ ላይ የጋራ ስነልቦና ያላቸው፣ ደቡብ ላይ እንደዚሁ፣ እኛ ጋርም እንደዚሁ ነውና ለዚህ መነሻው ባህል፣ አብሮ መኖር፣ ጉርብትና እና የሚያቀራርባቸው ነገር መሰረት ተደርጎ ነው የተመሰረተው።